ወይ ደግሞ በጌታ በኢየሱስ ክርስቶስ ስም ምን ማድረግ አለብን ማለት ነው? ማመንና መቀበል አለብን ማለት ነው። ይሄ ለእግዚአብሔር ምን እንሰጠዋለን ማለት ነው? ምላሽ እንሰጠዋለን ማለት ነው። ለምንድን ነው እንዳነበብነው እዚህ ቃል በልጁ የሚያምን ምን አለው? ሕይወት አለው ይላል አይደለ? የዘላለም ሕይወት የምናገኝበት መንገድ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ራሱ ሲናገር ምን ብሏል? መንገድም ሐቅም ሕይወትም እኔ ነኝ፣ ካለ እኔ ወደ አብ የሚደርስ ማንም የለም። ስለዚህ መንገዱ ሐቁ ሕይወቱ መንገዱ የሚመራን ምንድነው? ኢየሱስ ክርስቶስ ነው አይደል? ስለዚህ ኢየሱስ ጊዜ ቸርች ሄዳችሁ ስታደርጉ እጃችሁን አሳዩ። በየእሁዱ ትሄዳላችሁ፣ የእግዚአብሔር ቃል ትሰማላችሁ። ሌሎቻችሁ እስኪ የማትሄዱ ለምን? በፊት ስለዚህ መሄድ አለብህ። ስለዚህ አሁን አንድ ማስተዋል ያለበት የዚህ የሚያነበውና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ቃሉ ሲናገር እግዚአብሔር ምንድን ነው ይላል? ፍቅር ነው ይላል አይደለ? ፍቅር ከመሆኑ የተነሳ ደግሞ ለእኔና ለእናንተ ምን ሰጠን? ሕይወት። አንድያ ልጁ መተኪያ የሌለው ልጁን ምን አደረገ? ሰጠን አይደለ? ስለዚህ እግዚአብሔር የሰው ልጅ እንዲጠፋ አይፈልግም። እንዲጠፋ ስለማይፈልግ ደግሞ የሚወደውን የሚያከብረውንና የሚሳሳበት ልጁን እግዚአብሔር ስለወደደን አንድያ ልጁን እንደሰጠን ማወቅ አለብን አይደለ? አውቀን ደግሞ ምን ማድረግ አለብን ማለት ነው? ምላሽ መስጠት አለብን አይደለ? ምላሽ የምንሰጠው ደግሞ በምንድን ነው? ልጁ ኢየሱስ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውምና። እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም፣ በማያምን ግን በእግዚአብሔር አምላካችንና አባታችን ሆይ በዚህ ሰዓት
አሁን ደግሞ የምንሰማው እግዚአብሔር በልቦናችን እንዲዋሃድ እንድንኖርበት እንድንዳጥመን እንድንወጣበት እንድንገባበት ይረዳን ዘንድ እንጸልያለን። በጌታ በኢየሱስ ክርስቶስ ታዲያ እናንተ ክርስቶስ ኢየሱስ ተቀበሉ። ክርስቶስ ኢየሱስ አሁን ያደርጋል ብላችሁ ወደ ክርስቶስ የተመጣጣችሁ ወይስ በክርስቶስ ዘንድ ሕይወት ይገኛል? ሕይወት ይገኛል። ምን አይነት ሕይወት? የዘላለም እዚህ ምድር ላይ ስንኖር ሞታል አይደል? እናልፋል። ግን አሁን በኋላ ምን አለ? በክርስቶስ ካመኑ ዘላለም ሞታል። ታዲያ ክርስቶስ ኢየሱስ የተቀበላችሁ በዚህ መንገድ ከሆነ እንደተቀበላችሁ በእርሱ ማለት ነው። ክርስቶስ ኢየሱስ የተቀበሉት በእሱ የዘላለም ሕይወት እንዳለ የዘላለምን ደስታ የዘላለም እረፍት ይህ ዓለም ሰው የማይታጭ ደስታ ይሰጠናል ብሎ ክርስቶስ ኢየሱስ ማገኙ ከተቀበሉት የሆነ ሰዓት ላይ መከራ ሲመጣ የሆነ ሰዓት ላይ ማዕበል በመካከላቸው ሲነሳ በፊት ለክርስቶስ ኢየሱስ የነበራቸው ሀሳብ ለክርስቶስ የነበራቸው መረዳትን ትተው ወደ ሌላ ቦታ እንዳይሄዱ እየነገራቸው ነው። ታስታውሱ ከሆነ የኢየሱስን ታሪክ ወደ ወቅቱ በሚያገለግሉበት ጊዜ ደቀ መዛሙርቱ ወደ ማዶ ተሻገሩ አሉት። ወደ ማዶ ተሻገሩ ሲላቸው እሺ ብለው ታንኳቸው ያዙ፣ ጀልባቸው ይላቸው ያዙና ኢየሱስ ከነሱ ጋር አልነበረም። መጀመሪያ ከነሱ ጋር ነበር። አቧቸው እንዲሻገር ብሎ ሄደ። አቧቸው እንዲሻገር ብሎ ሄደ። በኋላ ኢየሩሳሌም በመካከል ምን ተነሳ ይላል? ታስታውሱ ከሆነ ማዕበል ተነሳ አይደል? አንዳንድ ሰው ይካተልቻል እና ታዲያ ኢየሱስ ክርስቶስ ከነሱ ጋር በሚሄድበት ወቅት ምን ተነሳ ነው ያልኳቸው? ማዕበል ተነሳ፣ ወጀብ ተነሳ በመካከላቸው። ታዲያ እነዚህ ኢየሱስ ደግሞ በዚህ ሰዓት ተኝቶ ነበር ይላል። ኢየሱስ ተኝቶ ነበር፣ ትራስ ተንተርሶ ተኝቶ ነበር ይላል ሉቃስ ማለት ነው። ኢየሱስ በዚህ ማዕበል ውስጥ ትራስ ተንተርሶ ተኝቶ ነበር። እነዚህ ሰዎች ግን ማዕበሉ ሲነሳ በጣም ልባቸው ተሸፍቶ ልባቸው ደንግጦ ኧረ ጠፋን መምህሮ ኧረ አድነን ኧረ አድነን በነፃነት አገልጋይ ነው። እሺ ያዝ አንተም ወይ እንገዛላችኋለን።
Kayo ba makagane? Papa, Alani.